ሞቴ ሳይሆን የጀመርከውን ነገር ማን እንደሚጨርስ በሚያሳስባቸው ሰዎች መሃል ሆነ የምትጨናነቀው። ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በህይወት ኖረን ስለምንጠቅማቸው ብቻ ከጎናችን ያሉ ነገር ግን ስንሞት እንኳን ስለተለየናቸው ሳይሆን እኛ ስናደርግላቸው የነበረውን ነገር ወይም እኛ ጀምረን የነበረውን ስራ ማን እንደሚያስቀጥል ወይም ደግሞ ማን እንደሚጨርስ በሚጨንቃቸው ሰዎች መሃል ሆነን ነው እየተጨናነቅን ያለ ነው። የኛ መጨናነቅ ለነሱ ምንም ኬር የሚሰጥ ጉዳይ ነው ብዬ አላስብም። እኛ እየተጨነቅን ያለ ነው ቀብራችን ላይ ለመቆም ሳይሆን ጀምረነው የነበረውን ኬዝ ማን እንደሚጨርስላቸው የሚጨነቁና የሚያሳስባቸው ሰዎች መሃል ሆነን ነው ያለ ነው። አሁን ጊዜው ካመጣቸው ወረርሽኝ የሆኑ እንትኖች አሉ። ጥሎ ማለፍ የሚባል ነገር፣ ሁሉም ጥሎ ለማለፍ ነው የሚወጡ። ያው በዛ መሃል እየኖሩ ሼመኛ መሆንና ይሄ ማለት አያስፈልግም። በአጭሩ ዩቲዩብ ቻናሌን ሰብስክራይብ አድርጉ። አዲስ ሆናችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሁላችሁም ጠንቅቅ ብላችሁ ለራሳችሁና ለራሳችሁ ቅድሚያ ብትሰጡና ማድረግ ያለባችሁ ለራሳችሁ ቅድሚያ እየሰጣችሁ ብታደርጉ ኖሮ እንደዚህ አይነት ችግር ውስጥ አገቡም ነው። ልክ በሞትክ በሰዓታት ውስጥ የሚረሳህ እና ብቻ ብዙ ነገር ማለት ይቻላል። በዚህ ኬስ አንዳንድ ጊዜ በበጎ መልኩ ብዙ ነገር ኖሮ መቸገር ይኖራል። ነገር ግን በሰዎች መሃል ሆነን ልናረግ የምንችለውን በጣም ጥቂት ያን ነገር ማድረግ ስንችል አይዞህ የሚሉ ሰዎችን ከጎን በማጣት ደግሞ ብዙ መጎዳት፣ ብዙ መቸገር ይፈጠራል። እኛ ሼም እያዘን እኛ እነሱን ላለማስከፋት ብዙ መንገድ እየሄድን ያለ ነው። የበቀል እንትን አይደለም እያነሳሳ ያለው ነገር ግን እየሆነ ያለው ነገር ያ ነው። ጥለህ ማለፍ ባለበት ቦታ ጥለህ ማለፍ ነው። ችላ ብለህ ማለፍ ባለበት ችላ ብለህ ማለፍ ነው። ማድረግ ያለብን ነገር ደግሞ ማድረግ ነው። ዛሬ ማድረግ የሚቻል ብዙ ነገር አለ። ነገር ግን ዛሬ ማድረግ የሚችሉትን ነገሮች በሰዎች ሼም አትለፉ ነው። በቃ ማድረግ ካለብህ ታደርጋለህ። ከሌለብህ አልችልም ብለህ ለራስህ ቅድሚያ መስጠት የተሻለ ህይወት ትኖራለህ። የማንንም እጅ አታይም። ጊዜው የሼም ምናምን ሳይሆን ጥሎ የማለፍ እስከሆነ ድረስ ጥሎ ማለፍ ነው። ምንም ማድረግ አይቻልም። ነገር ግን አንድ ነገር እንድታደርጉ አልመክራችሁም። ካደረጋችሁት በኋላ ይሄን ነገር እኮ ባላደርገው ኖሮ ብላችሁ የምትጸጸቱትን ነገር ማድረግ የለባችሁም። ምንጊዜም ሰዎች ምን ይሉኛል ሳይሆን ውስጤ ምን ይለኛል፣ ይሄን ነገር ሳደርግ ውስጤ ምን ይለኛል ከዛስ በኋላ ብላችሁ መጠየቅ እንጂ ሳምባዲ ምን ይለኛል ብላችሁ በመጨነቅ ህይወታችን ወደ ኋላ ባታረጉ አሪፍ ነው። እና ይሄን ርዕስ ላነሳ የፈለኩበት ምክንያት እኔ በአንዳንድ ኬዞች ይሄ ነገር አልተሟላለኝም፣ ይሄ እንዲህ አልተደረገም፣ ምናልባት ጎረቤት ልረብሽ ይችላልው እያልኩኝ ብዙ መስራት የነበረብኝን ነው አሁን ተመልሼ እየሰራሁ ያለሁት። ኮርስ እንኳን ከወሰድኩኝ ዩቲዩብ ለመስራት ኮርስ ራሱ ከወሰድኩኝ አመት አልፈኛል፣ በትንሹ ማለት ነው። ቪዲዮዎችን ማየት ትችላላችሁ። ዩቲዩብ የከፈትኩት ሰሞን የለቀቅኳቸው ቪዲዮዎች ማለት ነው። ከዛን ጊዜ ጀምሬ በአንዳንድ ምክንያቶች ነው ያቋረጥኩት። ከነዛ ምክንያቶች አንዱ ለስራዬ መሀል የሆነ ቦታ ስለሆነ የሚኖረው ቤትን መቀየር አልፈልግም፣ ጎረቤትም ደግሞ መረበሽ አልፈልግም። ባጭሩ መረበሽ አልፈልግም። በቃ እኔ በተፈጥሮ ትንሽ ዳርዬ ነው የምፈልግ አይነት ሰው ስለሆንኩ ማለት ነው። ሐሳቤን ቢገልጽ ምናምን ሰዎች እንዲያስተምር የሚችል የሆነ ነገር አስተዋጽኦ ሊያበረክት የሚችል ነገር ማድረግ እንደምችልና ለራሴ ሊጠቅመኝ የሚችል ነገር እንደሆነ አውቃለሁ። እንደምከፍልም በተለያዩ ቲዩቶሪያሎችን ወስጃለሁ። ቪዲዮ ኤዲቲንግም ሆነ ኮንተንት ክሪኤሽን ወስጃለሁ ስልጠና። እና ምን ልላችሁ ነው ሰሞኑን ይህንን ቪዲዮ ተመልሼ ከጀመርኩኝ በኋላ በአንዳንድ ምክንያቶች የገንዘብ ብሬ እኔ ማለት ነው ያለባቸው ሰዎች ብሩን መስጠት ባለመቻላቸው በጣም ችግር ውስጥ የገቡኝ ማለት ነው። ብሩ እኮ አለኝ፣ ብሩ እኮ የኔ ነው፣ ግን በኔ ኪስ አይደለም ያለው፣ የሚያዝበት ሌላ ሰው ነው ማለት ነው። እና ሳይድ ሀሲል ባረግ እሱን ስራዬን
በቃ እንደ ዋና ስራዬም ደህና ብርም ያስገኝልኛል ወይም ደግሞ ያኖረኛል የምለውን ብር አገኝበት ስለነበረ በቃ ያንን ነገር ደግሞ ቢያንስ አንዳንድ ማቴሪያል አሟልቼ ቢያንስ ስልክ ደህና ስልክ ልጨምርና አንድ ላፕቶፕ ገዝቼ ምናምን በደንብ እሰራለሁ ብዬ ነበር ማስበው። አሁን ሳስበው ግን ይሄንን እዛኔ በጀመርኩ ጊዜ ከዛሬ 1 ዓመት በቃ ኦልሬዲ 1 ዓመት ሆኖታል። እዛኔ በደንብ ወጥሬ ሰርቼ ቢሆን ኖሮ እዚህ ባላደርግ ኖሮ ብላችሁ የምትጸጸቱትን ስራ አትስሩ ወይም ደግሞ ባታረጉ ብዬ ያልኩት ከዚህ በመነሳት ነው። ሶ መስራት የሚችሉትን ነገር ዛሬ መስራት ጥሩ ነው። ዛሬ ሊከፍላችሁ ላይችል ይሆናል። ዛሬ ላይከፍላችሁ ይችላል። ግን ይሄ ሪፒቲሽን ዋጋ አለው። ያንን ነገር ነው ያየሁት። ተደጋጋሚ የምታደርጉት ነገር በህይወታችሁ ቫልዩ ይሰጣል ማለት ነው። እና ለመናገር ሰሞኑን ቅድም እንዳልኳችሁ ትንሽ ስትሬስፉል የሚያደርጉ ነገሮች ውስጥ ገብቼ ነበረ። ያም የሆነው በራሴ ምክንያት ነው። ስለዚህ እኔ ስለተጸጸትኩ እናንተም ደግሞ እንደዚህ አይነት ነገር የመጸጸት ስሜት ውስጥ እንዳትገቡ ዛሬ ማድረግ የሚችሉትን ነገር ለዛሬ ማድረግ ቢችሉ የተሻለ ነው። ከሌን እንደዚህ ሊያስቀይም ይችላል ብላችሁ መጨነቅ ውስጥ ባትገቡ ጥሩ ነው ብዬ ስላመንኩ ነው። እናንተ የምትሰሩት ነገር ሌላ ሰው ላይ ጉዳት እስካላደረሰ ድረስ ማድረግ ያለባችሁ ነገር አድርጉ። ማንም የሚያስይዝ ነገር የለም። ስለዚህ ዝም ማለት ካለበት ዝም ማለት አለበት በሰዓቱ ማለት ነው። እናንተ መስራት ካለባችሁ መስራት አለባችሁ፣ መስራት ከሌለባችሁ ደግሞ መስራት የለባችሁ። ካለፈ በኋላ ግን ያ ነገር እንዲህ እኮ ባደርግ ኖሮ ብሎ መጸጸት አያስፈልግም። ዛሬውኑ ዩቲዩብ ጀምሩ ሁላችሁም። ስልክ እኔ ይኸው አንድ ስልክ ነው ያለኝ፣ ምንም ነገር የለኝም። ስልኬ ማስቀመጫና ቮይስ ሪከርድ ያረኩባት ያላት እቺ ወይም ደግሞ እዚህ ጋር ማድረግ ያደረካና እቺ ማይክ ነች ያለች። ከዛ የሚሰራበትን እንትን ራሱ ባሳያችሁ በጣም የሚገርም ላይቴ ይሄ ነው። ይሄ ምን ይመስላችኋል? ገምቱና ድረሱ። ኤኒዌይስ ይሄን አክል ውስብስብ እኛ አወሳስበን የምናየው ነገር አይደለም ነው። መቀየር ያለበት ነገር ይቀየራል በጊዜ ሂደት። ግን እኛ ያንን ነገር ተደጋጋሚ ማድረግና ሁልጊዜ ከሐሳባችን እንዲህ ባረግችን ሳሟላ ብለን የምናልፈው ነገርና በኋላ ላይ የምንጸጸተን ነገር መኖር የለበትም። እኛንም እንኳን ይረሱናል ነው። የሆነ ነገር አድርገን ስንችል አድርገን ስናሳይ ብቻ ነው የሆኑ ሰዎች አጠገባችን የሚቆሙት እንጂ የሆነ ነገር ካላደረግን የሆነ አስተዋጽኦ እስካላበረከትን ድረስ ማንም ጭቃ አደረገንም ነው አይዲያው ማለት ነው። ስለዚህ ትናንትና መስራት ነበረባችሁ ነገር አልፏል። ኦሬዲ መሰራት ነበረበት ግን አልፏል። ዛሬ ግን ምን እያደረጋችሁ ነው? ይሄን ነገር መስራት ከተቻለ ኦብቪየስሊ ትልቅ ደረጃ መድረስ እንደሚቻል በደንብ በአንድ ሳምንት ውስጥ በደንብ በቃ ሳሰላስል ነበርና ይሄንን ባላደርግ ይሄን እንዲህ ባደርግ ምናምን ከዛ መስራት አለብኝ። በቃ ለምሳሌ የዛሬ ከአመት በፊት ረጅም ሰዓት ነበር የሚሰራው። ወደ 18 ሰዓት አካባቢ ሰራ ነበር በኢትዮጵያ ውስጥ እየኖርኩ ማለት ነው። ነገር ግን ያንን ስራ ትቼ ትንሽ ከፍ ያለ ነገር ወይም ያኖረኛል ይሄን አክል ሰዓት ሁሉ መስራት አይጠበቅብኝም ብዬ ማስበውን ስራ ሳገኝ ግን እንደዛ ሀስል ማድረግ ተውኩኝ። ለምን ብዬ ራሴን ቢጠይቅ መልስ ማላገኝለት አይነት ጥያቄ ነው ማለት ነው ለራሴው። ስለዚህ ዛሬ ምን ማድረግ ትችላላችሁ? ዛሬ ምንድነው የምታደርጉት? ዛሬ ምን እያደረጋችሁ ነው? ዩቲዩብ ክፈቱና ስሩ። የኔንም ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የኔንም ዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቱን መጫን እንዳትረሱ፣ ሌላ ቪዲዮ ስለቅ እንዲደርሳችሁ ማለት ነው። ስለዚህ ብዙ ነገር ማድረግ ይቻላል። በአንድ ስልክ ብዙ ነገር ማድረግ ይቻላል። ቤት ውስጥ የምታወሩትን ቤት ውስጥ ሁሉ ነገር የምትሉትን ነገር ሁሉ እየቀረጻችሁ መልቀቅ ትችላላችሁ። አሁን ዩቲዩብ ጀምሩ ነውና ነው ከኔ ጋር። በቀጣይ ሌላ ቪዲዮ እስክሰራላችሁ ድረስ